ሰላም እንዴት ናችሁ? ዛሬ ስለ ኬቶኮናዞል ሻምፖ እናወራለን። ምክንያቱም ይህንን መድኃኒት ብዙ ሰው ይጠቀመዋል። ታዞለትም አንዳንዴም በዶክተር ሳይታዘዝም ፋርማሲ ገዝቶ ብዙ ሰው ይጠቀምበታል። እና ኬቶኮናዞል ሻምፖ በመጀመሪያ ምንድን ነው የሚለውን እናያለን። እና ኬቶኮናዞል ሻምፖ ፈንገስ የሚነሱ በሽታዎችን ለማከም የሚያገለግል መድኃኒት ነው፣ ወይም ደግሞ አንታይ ፈንገስ ነው ማለት ነው። እንግዲህ ብዙ ጊዜ ይህንን መድኃኒት በሚዋጥም ይዘጋጃል፣ በሚቀባም ይዘጋጃል። ዛሬ ደግሞ የምናየው በሻምፖ የሚዘጋጀውን ይሆናል ማለት ነው። እንግዲህ ኬቶኮናዞል ሻምፖ ብዙ ጊዜ ለዳንድሩፍ ወይም ደግሞ ለፎሮፎር ስንጠቀምበት ነው እንግዲህ የሚስተዋለው እና አጠቃቀሙ እንዴት ነው የሚለውን እናያለን ማለት ነው። እንግዲህ ኬቶኮናዞል ሻምፖ ስንጠቀም መጀመሪያ በሌላ ሻምፖ ፀጉራችን መታጠብ አለብን ማለት ነው። ከጸዳ በኋላ እርጥብ እያለ ከኬቶኮናዞል ሻምፖ ማሳጅ በማድረግ አረፋ ከተፈጠረ በኋላ ለ3 እስከ 5 ደቂቃ እንቆይና ከዛ በኋላ በውሃ መታጠብ ማለት ነው። ይህንን እንግዲህ በሳምንት 3 ጊዜ ቢሆን ይመከራል። ኬቶኮናዞል ሻምፖ ጀነራሊ ሴፍ ተብሎ ነው የሚታሰበው። ብዙ የጎንዮሽ ጉዳት ወይም ሳይድ ኢፌክት የለውም። ግን አልፎ አልፎ ፀጉርን እና ቆዳን የማድረቅ ባህሪ ይኖረዋል። እንደገና ደግሞ አለርጂክም ሊፈጥር ይችላል። ግን ይሄ በጣም ሬር ነው፣ ብዙ ሰው ጋር አያጋጥምም። አንዳንድ ሰዎች ጋር ግን ሊያጋጥም ይችላል ማለት ነው። እንደዚህ አይነትና ሌሎች በጣም ወሳኝ የሆኑትን የጤና ኢንፎርሜሽኖችን ለማግኘት ሰማያዊ ፋርማሲ ዩቲዩብ ቻናላችን ሰብስክራይብ በማድረግ እዛ ማግኘት ትችላላችሁ። እናመሰግናለን።